ብዙዎቻችሁ ላይፋችሁ ላይ ሚስ የምታረጉት ነገር ምን እንደሆነ ልንገራችሁ። ላይፋችሁ ፋሚሊዎቻችሁ ጋር በብስምነት ሳይሆን በበረከት ኑሩ። ስፔሻሊ ከፋዘሮቻችሁ ጋር ሳምታይምስ አባቶቻችሁ ጋር ትመጡና እንደዚህ ምትሉስ እንደዚህ ያስባለሁ። ኔክስት አባትህ እንደፈለኩ ነው የሚል እኔ አይመለከተኝም ከዚህ በኋላ ደክሞኛል ምን እንደፈለክ መኖር ትችላለህ። እንደፈለክ መኖር ትችላለህ ብለሲንግ አይደለም ስምምነት ነው። ከነገራችሁ አፍተር ዛት እንደፈለክ መኖር አትችልም። ኤቭሪ ታይም ከባዮሎጂካል አባትህም ጋር ስፒሪቹዋል አባትህም ጋር ባለ ሪሌሽንሺፕና ህብረት ውስጥ መጠበቅ ያለብህ ስምምነት አግሪመንት አይደለም። መጠበቅ ያለብህ ምንድነው ካልከኝ ብለሲንግ ነው። ከዛ እንደዚህ ያለው አባትየው ሂድና ለብዙ ጉባኤ አድርግ። ሰውየው ሲወጣ ከቤት ብቻውን የወጣው ከጥቂት ዓመታት በኋላ ነገር ተፈጠረ። ይሄ ሰውዬ እስራኤል የምትባል ኔሽን በሱ ምክንያት ተቋቋመች። አንድ መልአክ አገኘው። ስምህ ማን ነው አለው። ከዚህ በኋላ እስራኤል። ሰውየው አንድ ሰው ነው። አሁን እስራኤል ተብላ የምትጠራው አገር የተቋቋመችው በዚህ ሰውዬ ምክንያት ነው። ቢኮዝ አባቱ ነገሮታል ለብዙ በደንብ ስሙኝ። the moment አባቱ የባረከው ሰዓት ምን እንደተፈጠረ ልንገራችሁ። ወርዳችሁ አንብቡት። አባቱ ባረከው አይደል 28 ላይ ለብዙ ጉባኤ እንደዚህ ብሎ ነገረው። ይስሐቅ ያዕቆብም ይላል አንዲት ድንጋይ ላይ ምን አለ ተኛ። ከዛስ ምን ተፈጠረ? መላእክት ሲወጡና ሲወርዱ አያቸው። እነዚህ የወጡትና የወረዱት መልአክ ሲጠብቁት የነበረው የይስሐቅን ቃል ነው። the moment ይስሐቅ ያዕቆብ ላይ መናገር ሲጀምር የሆነ ዓለም ለሱ ተከፈተ። ተለማምዶት የማያውቀው ዓለም፣ አይቶት የማያውቀው ዓለም፣ ሰምቶት የማያውቀው ዓለም ሄቨን እንዲከፈትለት ሲጠበቅ የነበረው ያንድ ሰውዬ ቃል ነው። የይስሐቅ ባርኮት ይስሐቅ ባረከው። ከባረከው በኋላ ሰውየው የዛኑ ምሽት ሲተኛ እንደዚህ አለ። የመሰላሉ ጫፍ ላይ እግዚአብሔርን አየሁታል። አይቶት እኮ አያውቅም። ከነገር ናችሁ። አባቱ ባረከው። እዛው ስፍራ ላይ ነገር ተፈጠረ። የመሰላሉ ጫፍ ላይ ማንን አየሁት? እግዚአብሔርን አየሁት። ራስ ላይ ያለው ማን ነው አለ እግዚአብሔር። ወደታች ሳይ አለ መላእክት ይወጡና ይገቡ ነበር። አፍተር ዛት የሱ ላይፍ ቶታሊ ተቀየረ። ቢኮዝ አንድ ሰው ለዚህ ሰውዬ አንድ በር ከፍቶለታል። የከፈተለት ደግሞ ገንዘብ ሰጥቶ አይደለም የከፈተለት ሁሉን የሚችል አምላክ አለው። ለብዙ ጉባኤ አድርገህ ምን ያደርግህ? ለብዙ ጉባኤ ያደርግህ። ሰውየው ረጅም ርቀት ላይ አልሄድም። ምሽት ላይ መላእክት ጋር ተገናኝቶ ማውራት ጀምሯል።